عليه السلام الموتم التسكل ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል ወደ ራሱም አንስቶታል እንላለን። ይሄንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል። 157ኛው ላይ وقولهم إنا قتلنا المسيح عيسى ابن مريم رسول الله እኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በዒሳ ተመሰለባቸው ይላል። ዒሳን አልገደሉትም አልሰቀሉትም። ነገር ግን ሁሉን ቻይ የሆነው ጌታችን አላህ ዒሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ዒሳን አስመስሎባቸው ጠላቶቹ መተው ይሄ ነው ዒሳ ብለው ያንን የተመሰለውን ሰው ገደሉት ሰቀሉት እንጂ ዒሳንማ አልገደሉትም። ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች ለፊ ሸክ منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው። ما لهم به من علم إلا اتباع الظن ይህን ጥርጣሬ ከመከተል ውጪ በዒሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም። እርግጠኛ ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ በረፈዐሁ ላሁ ኢለይ ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል። وكان الله عزيزا حكيما الله الشنافي ጥበበኛ ጌታ ነውና ይላል። ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን። አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለሁ ወደኔም እወስድሃለሁ ስላለው ሱረቱ አሊ ኢምራን ቁጥር 55 ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ وإذ قال الله ባለው ጊዜ አስታውስ يا عيسى أنت عيسى هوي إني متوفيك أي قابضك من الأرض أني أنت الوساجهنين ورافعك إلي ودنم أنشهنين ومطهرك من الذين كفروا كالنزيام ككادو تسوج كقربة الناتشو يماركه يما تراهنين بلوتال بزيك على مسارت صلاتوچو ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው ጌታችን ወሰደው አነሳው እንላለን። አልሞተም ነው ምንለው። አይሞትም ግን እንዳንል መሞቱማ አይቀርም ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል። ስለዚህም ዒሳ ይሞታል። ሱረቱ አኒሳ 159ኛው አየት ላይ ትንሳኤ ሲቃረብ ወደዚህ ምድር ይወርዳል። ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል። ወኢን ሚን አህሊል ኪታብ ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ መቼ ነው ይሄም ቀብለ መውቲ ዒሳ ከመሞቱ በፊት ማለት ትክክለኛው ማንነቱ ገጽታው የዛኔ ይለያል። በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው። እኛ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሁክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጪ ነቢያትም መላእክቶችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም አልተገደለም አልተሰቀለም ግን ወደ ምድር ይወርዳል ይሞታል። አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል። በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል። ሰማይ ላይ ሊሞት ማንንም አይገባውም ማለት ነው። ግዴታ መመለስ አለበት። ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል።
የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም አልተሰቀለም ነው። ወገኖቻችን ግን ለኛ